አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? ሁሉ ሰላም ክራሞት እንዴት ነው? ከእኔ ጋር አልሐምዱሊላህ። ጠፍቼ ከርሜያለሁኝ። ያው ስራም ስለሚበዛብኝ በቃ ብቻ አልተመቻቸልኝም። ቪዲዮዬም እይታ የለውም። እስቲ ላይክ ሸር አድርጉ። አዲሶቹን ቪዲዮ አጫውቶ ቤተሰብ እኮ ነው። ከመረሰቤ ራሱ በጣም እየፈረሰ ነው። ለምን እንደሆነ አላውቅም። ብቻ ቪዲዮ ሳይጫወት ሲቀር ነው ምናምን ይላሉ። እና እስቲ ቪዲዮ አጫውቱ፣ ላይክ አድርጉ፣ ሸር አድርጉ ማለት ነው። እና ሀባይብ እርስ በርሳችን እንተሳሰብ። ያኔ ጠቅ አድርጎ መልስ ሳይሆን በደንብ ቪዲዮ አጫውቶ አስተያየትን ጥፎ ቤተሰብ መሆን ማለት ነው እንጂ እንዲሁ ጠቅ አድርጎ ብቻ ሰላም ብሎ መመለሱ ምንም እርባና ጭራሽ አንድ ሲመጣ ሁለት ሶስቱን ሰብስክራይብ ይዞት ነው የሚወጣው ማለት ነው። ይፈርሳል። እና በቅንነት ውዶቼ ቪዲዮ አጫውቶ ማለት ነው። ኢንሻአላህ ቅድሚያ ለአቂዳ 75 ይዤ መጥቻለሁ። መልስ ማለት ነው። ትዕዛዝ እውነት ወይም ሐሰት ነው የሚለው ያው መልስ ነው ማለት ነው። ኢንሻአላህ መልስ አንድ በሞቱ ሰዎች ትልልቅ ሰዎች ተብለው የሚጠሩ ሰዎች በቀብር በዶሪህ ተወሱል ማድረግን በተመለከተ ነው። በዋናነት ትልቁ የማይፈቀደው የተወሱል አይነት አርብርብ ማለት ነው ይላል። እውነት ማለት ነው። መልስ ሁለተኛው የማመንታቻ መንገዳቸው ትክክለኛው ሀዲሶች ጠቅሰው ነው አፏን የምታውቁት ይላል። እውነት ማለት ነው። ዑመር ኢብኑ ኸጣብ ድርቅ ሲያጋጥማቸው አላህ ሱብሃነ ወተዓላ ዝናብ እንዲሰጣቸው በአባስ ተወሱል አድርጉ ይላል። እውነት ማለት ነው። መልስ አራት አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ናቸው ይላል። እውነት። መልስ አምስት ምን አሉ ዑመር ጌታዬ ሆይ እኛ ነበርን በድርቅ ጊዜ ወደ አንተ እንቃረብ ነበር በነቢያችን ሰለላሁ ዐለይሂ ወሰለም አንተም ተጠጣን ነበር ውሃ ታዘንብልን ነበር አሉ። አላህ አሁን ደግሞ ወደ አንተ ተወሱል እናደርጋለን በነቢያችን አጎት አጠጣን አሉ ይላል። እውነት ማለት ነው። መልስ ስድስት በህይወት ባለ ሰው ተወሱል ማድረግ ይቻላል። አላህ በሚፈራው ሰው ማለት ነው። በጫት ቃሚ፣ በዱርዬ፣ በሌባ፣ በአጭበርባሪ፣ በሙሽሪክ አይደለም ተወሱል የሚደረገው። አቂዳው በተበላሸ ሰው አይደለም ተወሱል የሚደረገው። አላህ የሚፈራ ተቅሪ በሆነ ሰው ማለት ነው ይላል። እውነት ማለት ነው። መልስ ሰባት ይህን ሀዲስ ሲበላሹት የሚፈልጉት ማመንታቻ ሲደርጉት ምን አሉ? ይሄ የዑመር ተወሱል በአባስ ክብር ነው። አላህ ዘንድ ባላቸው ደረጃ የነብዩ አጎት ስለሆኑ ለዛ ነው በክብራቸው በደረጃቸው ነው ተወሱል ያደረጉት የሚል ግንዛቤ
ወሰዱ ማለት ነው። ይሄ ደግሞ ስህተት ነው ይላል። እውነት ማለት ነው። መልስ 8 በሞተ ተወሱል ስለማይደረግ በነብዩ ሰለላሁ ዐለይሂ ወሰለም ተወሱል አላደረጉም ይላል። እውነት ማለት ነው። መልስ 9 ሷሊሆች ዘንድ የተፈቀደው የተወሱል አይነት ተወሱል በሚደረግበት ሰው ዱዓ እንጂ በሰውነቱ ወይም ባለው ክብር በደረጃ አይደለም። በሱ ዱዓ ተቅይም ሊሆን አይችልም። አላህ ፈሪ ሊሆን ይችላል ማለት ነው ይለናል። እውነት ማለት ነው። ኖቼ ከ1 እስከ 9 ይሄን ይመስላል። ክፍል 75 ጥያቄና መልስ ያው ጠፍቼ ነው የከረምኩት 36 ላይ ያቆምኩኝ። ይሄው 75 እስከሚደርስ አልሰራሁም ማለት ነው። ወር ሆኖኛል ተተውኩኝ። ያው አልተመቻቸልኝም እይታም ስለሌለው ምናምን ሰንብቻለሁኝ ተሰራሁኝ። ኢንሻአላህ እስቲ አሁን ደግሞ እቀጥላለሁ ብያለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ ወዶች እላለሁኝ። ኢንሻአላህ ያው እየተወለጋገድኩ ነው ትንሽ ያነበብኩት። እናንተም ማንበብ ትችላላችሁ። እንደዚህ ይታያል ጽሁፉ። ጥያቄ 9 ጥያቄ 8 ጥያቄ 7 ጥያቄ 6 እንደዚህ በደንብ ይታያል። ማንበብ ትችላላችሁ። እሺ እና በርታ ኢንሻአላህ። ደግነት ለራስ ነው። እንተሳሰብ በሳችን አንዳችን ለአንዳችን ቅን እንሆን ማለት ነው። ጥያቄ 9 ጥያቄ 8 ጥያቄ 7 ጥያቄ 6 ጥያቄ 5 ጥያቄ 4 ጥያቄ 3 ጥያቄ 2 ጥያቄ 1 እንደዚህ በደንብ ይታያል። ማንበብ ትችላላችሁ ማለት ነው። እና አብሽሩ፣ ጠንክሩ ውዶችዬ።
እና ይሄን ይመስላል ውዶችዬ። ኢንሻአላህ ያው በጽሁፉም እንደዚህ በደንብ ያሳያችኋለሁ። ኢንሻአላህ አንብቡ፣ ተጠቀሙበት። መልካም ጊዜ